የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ መዘረፉን በተመለከተ ትናንት ምሽት ጀምሮ በማህበራዊ ሚዲያ ሲዘዋወር የነበረው ዜና ዛሬ ከደቂቃዎች በፊት የአርቲስቱ የቅርብ ሰው ለዶይቼ ቬለ ማረጋገጡን የዜና ጣቢያው አረጋግጧል። ትናንት ማምሻውን የወጡ መረጃዎች መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ በሚባለው አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶችን መዝረፋቸውን ጣቢያው ጨምሮ ገልጿል። ዶይቼ ቬለ አነጋገርኩ ካለው መረጃ ምንጭ ትናንት ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጧል። አክለውም ጠባቂዎችን በመደብደብ ስቱዲዮ ተሰብሮ አርቲስቱ ለሙዚቃ ስራ የሚጠቀምባቸው ንብረቶች በሙሉ መዘረፋቸውን አረጋግጧል ብሏል። ከተዘረፉት የሙዚቃ ስቱዲዮ መሳሪያዎች በተጨማሪ አርቲስቱ ለራሱና ለሌሎች ድምፃውያን ሲያዘጋጅ የቆያቸው የፈጠራ ስራዎች እንደሚገኙበትም ምንጮቹን ጠቅሶ ዶይቼ ቬለ ዘግቧል። ዘገባው አክሎም ምንም እንኳን አርቲስት ቴዎድሮስ ካሳሁን ኢትዮርካ የተሰኘውን የሙዚቃ አልበም ከማውጣቱ በፊት ጀምሮ የተለያዩ የስነ ልቦና ጫናዎች ሊያደርሱ የሚችሉ ወከባዎች በአካባቢው የተፈጸሙ ቢሆንም እንቅስቃሴው ተገድቶም ቢሆን እስካሁን በደህና ሁኔታ ላይ እንደሚገኝ የዶይቼ ቬለ ገጽ አስነብቧል። የተለያዩ አዲስ እና ትኩስ ወቅታዊ መረጃዎች እንዲደርሳችሁ የአዲስ ኤክስን ገጽ ፎሎ፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።